بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم اسكي هنن ጸረ ቁርአን አምናለሁ ቁርአንይ ነኝ ይላል ጸረ ረሱል ሰለላሁ ዐለይሂ ወሰለም ነው እስኪ የሚለውን አዳምጠን መልስ እንሰጣለን ለሽርክና ቢድዓ ደጋፊ ነው ቀፋፊ እናዳምጠው ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ሰሞኑ ሙነሺድ ሙዓዝ ሐቢብ ስቱዲዮ መገንባት ፈለገና ወደ 12 ሚሊዮን ብር እንደሚያስፈልገው ስቱዲዮ ደግሞ ቁርአን ሊቀራበት ሐዲሶችም ሊያስተላልፍበት ነሺዳም ሊሰራበት እንደሆነ አስቦ እዚህ ጉዳይ ላይ 117000 ሰው 102 ብር ቢሰጠኝ ስቱዲዮን አቋቁመዋለሁ ብሎ ተናገረ። በዚህ ጉዳይ ላይ ያሳመናቸው ሰዎችና ልጁን የሚወዱት ሰዎች እኔም ጭምር እያዋጡ ነው። የገረመኝ የተቃዋሚዎቹ አቋም ነው። እንዴ ኢብሊስ የዚህን ያህል መች ምቀኛ ሆነና? ኢብሊስ እኮ ለአደም አልሰግድም ያለው ከራሱ ኢጎ ጋር በተያያዘው ከራሱ ጥቅም ጋር በተያያዘው ነው። የኛ ምቀኝነት ግን ከኢብሊስ ምቀኝነት ይብሳል። ኢብሊስ ለራሱ ሲል ነው የተመቃኘው። እኛስ ለአላህ ብለን ነው የምንመቃኘው። ለአላህ ብለን ነው ሰው የምንዘረጥጠው። ለአላህ ብለን ሰው የምንሰድበው። ለአላህ ብለን ነው ሰውን የምናማው። ለአላህ ብለን ነው ሰው የምናደናቅፈው። ገራሚ ሰዎች ነን። ከፊሎቹ እያንዳንዱ ረሱልላህ ሰለላሁ ዐለይሂ ወሰለም ይህንን አብደል ጀሊል ጃሂል ሁልጊዜ ያለ ደሊል የሚራመድ በፍልስፍና በአይምሮ ብቻ የሚመራ በቃ ቁርአንይም ነው። አህባሾችም በፍልስፍና ስለሚገናኙ ሽርክም የቀብር ጥያቄም የለም። ከአላህ ውጪ ያሉትን መመለክ መጥራት እነሱ በእነሱ ዙሪያም ዲፋዕ ሆነዋል ተከላክለዋል ለነሱ። ስለዚህ አሁን ሙዓዝ ሐቢብን 12 ሚሊዮን ቢሰጠው እንደሰማችሁት ምን ችግር አለው ሐሰድ ካልሆነ በስተቀር። ስለዚህ አይሰጥም መሰጠት የለበትም የሚሉ ሰዎች እንደ ኢብሊስ ናቸው፣ ከኢብሊስም የባሱ ናቸው። ለአላህ ብለው ነው እንትን እያሉ ያሉ። ምክንያቱም ከአላህ ጋር ነው። አላህ የነሱን ባሪያ ነው እንዴ? የነሱን ተላላኪ የነሱን ተማሪ ነው እንዴ እስከማለት ደረሰን። አላ ኩሊ ሐል ይሄ ፈላስፋ ነው። አብዱል ጀሊል ጃሂል ነው። ቁርአንይ ነህ። ቁርአንይ ማለት ቁርአን ነው እንጂ ሐዲስ አልከተልም። ቁርአንስ መች ተከተልከው? አጢዑ ላህ ወአጢዑ ረሱል እያለ ለረሱል ሰለላሁ ዐለይሂ ወሰለም እኮ አልከተልም ያልክ ነህ። አዛበል ቀብር የለም እያልክ ነው። የቀብር ጥያቄዎች እንዳሉ ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። ስለ ሶላት ስገዱ ነው ያለ አላህ ሱብሓነሁ ወተዓላ። ወቅት አላት። ወቅቷ ደግሞ በያን ሆኖ የመጣ በሐዲስ ነው። ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንደ ዋሂም ነው። ላ የንጢቁ ዐኒል ሀዋ ከስሜታቸው የማይነገሩ ለሱ ልክህን እነግርሃለሁ። ስለ ጸረ ቁርአንና ጸረ ሐዲስ እንደሆን ከአንተ ፈላስፋ ነህ። ምክንያቱም አሁንም ያው ሙዓዝ ሐቢብ የተወሰነ ብር ሰጣሃለሁ ብሎ ሊሆን ይችላል። የተወሰነ ብር ልስጥህና ተናገርልኝ ሊልህም ይችላል። ካልሆነም በፍልስፍና አንድ ስለሆናችሁ ያው ትደግፈዋለህ ማለት ነው። ምንድነው አሁን አንተ ስቱዲዮ ቢገነባ ቢሰራ ምን ችግር አለው? ቁርአን ሊቀራበት ሐዲስ ሊያስተምርበት ነሺዳ ሊልበት አለ። በቁርአን እንሄድበት። ቁርአን ይስለሆን ቁርአን የተከተለው አርራህማኑ ዐለል ዐርሽ እስተዋ ይላል ቁርአን። እነሱ አላሁ መውጁዱን ቢላ መካን ነው የሚሉ። ይሄን የምትደግፈው አንተ ጸረ ቁርአን ነህ። ቁርአን ይነን እንትላለህ እንጂ ቁርአን አልተከተልክም። አንተ ሙልሂድ ነህ። በጣም ብዙ ሰው እያጠመምክ ያለህ በዚች አዱንያ የተዋረድክና የወረድክ ሰው አለህ ማለት አንተ ነህ። ለምን ጸረ ቁርአን ምነህ ጸረ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ አልቀበልም ሰሒህም ቢሆን ያልክ እኮ ነህ። ስለዚህ ቡኻሪ ቀጥሎ ቁርአን ከያዝኩ ረሱል ሰለላሁ ዐለይሂ ወሰለም ምንድነው የሚከተሉ የነበሩ ቁርአን ነው፣ ሰሐቦችን ቁርአን ነው ምናምን ያለ ረሱል ሰለላሁ ዐለይሂ ወሰለም ሲከተሏቸው ነበር ሐዲሳቸውም። ጃሂል አብዱል ጀሊል ጃሂል ነህ አንተ ጃሂል ነህ። ስለዚህ ስቱዲዮ ተሰራ ማለት ሽርክ ተስፋፋ ነው። አንተም የሽርክ አስፋፊ ነህ። እኔም ሰጥቻለሁ የድርሻዬን በኩሌን አድርጌያለሁ ብለሃል። ልታደርግ ትችላለህ፣ ግን ትጠየቅበታላችሁ ያሉ ሰዎች አዎ የውመል ቂያማ ትጠየቅበታለህ። አንተም ነገሩ ለሽርክ ነው እያዋጣህ ያለው አንተ ተውሂድ መስሎ ሸሊላህ ሊባልበት ከሞቱትን ሰዎች እርዳታ ሊፈለግበት ወንድና ሴት ቅልቅል ተደርጎ ሊጨፈርበት እንደዛ ለምደሃል መሰለኝ። የመልከስከስ ባህሪ ማለት መሰለኝ። መኪና ከያዝክ ምንድነው? መኪና እኮ ጠፊ ናት። በመኪናም እኮ አደጋ ልትሆን ትችላለህ። ምን ተንጠባረርክ? ሁል ጊዜ የምታቀርባቸው ውስብስቦች
የራስህን ፍልስፍና እየታከለ 24 ሰዓት ጭንቀት ላይ ነህ። ገብቶሃል? 24 ሰዓት ጭንቀት ላይ ነህ። በምን ጭንቀት ላይ? በፍልስፍና ላይ መፈላሰፍ ነው ያዝከው አንተ። ፍልስፍና የለም በእስልምና። አቅላችን ጋር ነው የምንጠቀመው ብለዋል አህባሽ። አንተም አቅልህ ላይ ነው ሰሒሕ ሆኖ የሚመጣ ሐዲስም ከአቅላችን ጋር ከተጻረረ ነቢ ብለውታል አንልም ብለዋል አህባሽ። አንተም ያው ነህ። ስለዚህ ስቱዲዮ ከተገነባ ሽርክ ይበዛበታል። አንረዳም፣ እንዳይረዱ ነው የምንለው። ለሽርክ አንተባበርም። ሽርክ ምንድን ነው? ሸሊላ ከአላህ ውጭ የሞቱትን ሰዎች የሚጠሩበት። ታዲያ ካፊሮች ምን ያደረጉ? ነሳራዎች ከአላህ ውጭ እኮ ነው ለነቢላ ዒሳ እየተጣሩ ያሉ። ከአላህ ውጭ እኮ ነው ለስትና መርየም እየለመኑ ያለ። ከአላህ ውጭ እኮ ነው ጅብሪል ጠብቀን እያሉ ያሉ። እነዚህ አብሬት ጠብቀን፣ ኑር ሁሴን ጠብቀን፣ ሸሊላ ያ ረሱላህ አጊስኒ ወዝቢየዲ በቀጥታ ይለምናሉ። በቀጥታ ለሞቱትን ሰዎች መለመን። አንተ ቁርአንይ ነህ ትላለህ። ጅንይ ምን ቁርአንይ? አንተ ጅንይ ነህ እንጂ በቁርአን እኮ ወላ ቱሽሪኩ ቢሂ ሸይአ ይላል። በአላህ ማንንም አታጋሩ። ማንንም ማለት ሸይ ነኪራ ናት። ሸይ መላኢካም ይሁን ነቢይም ይሁን ወልይም ይሁን ተፈለገውን ቀብርም ይሁን ጮሌም ይሁን ጣዖትም ሁሉም ከአላህ ውጭ ሽርክ ነው። ይህንን ሽርክ ሁሉ ኮተታ በስቱዲዮ ሊደረግ ይህንን ስቱዲዮ ተሰርቶ ሲያልቅ በቃ ይሄ ነው የሚስፋፋው። ቁርአን ይቀራበታል። ሐዲስ ያስተምራል። ሙዓዝ ሰምተህ ታውቃለህ? ጃሂል አንተ እንኳ ሐዲስ አልተቀበልክም። ሐዲስ ትላለህ። አሁን ሐዲስ የማትቀበለው የአላህ እርግማን ይውረድብህና ሐዲስ ረሱል አልቀበልም ብለሃል። ሐዲስ አታንሰው። አሁን ሐዲስ አትበል። ሐዲስ አይናገሩም። ሙዓዝም አያውቅም ነው ጃሂል ስለሆነ። አንተም ጃሂል ምድረ ጃሂል። ስለዚህ አላህ ሂዳያ ይስጣችሁ እና አሁንም ሙስሊሙ ማህበረሰብ ነቅተዋል። ምክንያቱም በተሳሳተ መልኩ ለጫት ለሽርክ የሽርክ ሐድራ ለማከናወን ሸሊላህ ማለት ኑር ሁሴን አብሬት ምናምን ወንድና ሴት ቅልቅል ሆነው አርሒቡ ነቢይ ሊባል የሁሉ ሽርክ ነው። ኮተት ነው። ጸረ እስልምና ነው። አንተ በፍልስፍና ቀጥለሃል። መልስ እሰጥሃለሁ ሌላ ጊዜ ኢንሻአላህ። ቁርአንይ ነን ብለህ ማምታቻ ብዙ የምታመጣው አለ። ሰው እየጠላህ ወደኋላ እየቀረ ታውቀሃል። ውዥንብር ነው፣ እንዳትከተሉት። ቁርአንይ ይላል፣ ጅንይ ነው። ቁርአንም አያምንበትም፣ ሐዲስም አያምንም። ሙልሒድ። አላህ ሂዳያ ይስጣችሁ ይስጥህ።